አሉ ነግሬሃለሁ እና አንተም በትዕግስት ጠብቃት፣ ማንንም እንዳትሰማ። ማርያምን ራሷ በጊዜዋ ትመጣለች። እኛ ምንም ያልኩት ይህንን ነው። ጠብቅ፣ ታገሳት፣ ቀን ስጣት። በቃ አንተና ከእሷ ውጭ ማንም ነገር በመሀላችሁ ቢገባ ለጊዜው ነው። እሷም ለመናደድ እልዋን ለመወጣት ነው እንጂ ምንም የምታደርገው ነገር የለም። ትንሽ ጊዜ ራቃት፣ ስልክም ደግሞ አጥፋ፣ እራሷ ትመለሳለች። ማርያምን የምሬ ነው። እንደዚህ አሁን የሄርሜላ ሀሳብ ሳይድ አልያዘችም። ገባችሁ አይደለ? በቃ ሳይድ ይዛ አይደለም ሁለታችሁ ግን በቃ ሳይድ ይዛ። ኧረ ተው ዳኒ፣ እኔ ሳይዝ ይዤ ነው ደስ አይደለም። ለአንተም እያልኩ ነው። ግን ምንድን ነው ታገሳት ነው የሚያልኩ። ያው ታገሳት በቃ ትንሽ ጊዜ። እኔም እኮ ታገሳት በቃ ብድሮን የማይመልስ ልጅ አይወለድ ስለሚባል ጽጌ ብድሯን ትመልስ፣ በደንብ አትናደድ። ከዛ መጨረሻቸው አንድ ላይ ትሆናላችሁ ተርናለ ምናምን ነው እንጂ እኔ ያው የመለሰች ነው ብዬ ከሱ ጋር ሀገር ስትወጣ ዝም ብለን ጽጌ ብድሯን እየመለሰች ነው ብዬ ከሱ አርግዛ አስቀረታት እኮ ነገር እንዳትወጣማ እኮ መልሰሃታል እኮ። አርግዛ እስክትመጣ ነው ልጠብቃት። እንደዛ አታረግም ጽጌ፣ እንደዛ አታረግም። አሁን እኮ ዳንዬ በቃ ምንም የምታደርገው ነገር የለም ጽጌ። በቃ ለጊዜው ሁሉን እንትን ለማለት ነው እንጂ እዛ ነገር ውስጥ እንዲህ የምትገባ ልጅ አይደለችም። በጣም አስተዋይ ልጅ ናት ጭራሽ ማለት ነው። እኔ ጽጌ ከዛ ሰውዬው ካረገዘች አይ እኔ አልሰማም፣ መስማት አልፈልግም። እንደዚህ ዙፋን ቆይ አንድ ጊዜ ያ ማን የሆነ የመጣው ማን ነበረ ስሙ? ኃይለቃ ነው ማን ነበረ እሱ የመጣ ጊዜ የሰራችው ማታ ላይ ዳኒ ሲመጣ እሱን ነገር ምንም ጊዜም አልረሳውም። ከውጣ ምናምን ብላ ዳኒ እንትን ካለችው በኋላ እኮ ተመልሳ መታ እሱን ላይ ተቆጣችው። አንተ ከወጣ በኋላ ማለት ነው። እኔ እንደዚህ አርግ ብያለሁ ወይ በቃ ምንም ነገር አልፈልግም ብላ ነው ወደ ክላሷ ገብታ ይዘጋችሁ ማለት ነው። እና ያኔ እንኳ እንዳን አበባውን ስጣት ምናምን እያልክ እንትን ስትል ማለት ነው። በቃ ጊዜ ስለሆነ የተቀበለችው እንጂ አልፈለገችው። ያለው አንተ ጋ ነው። መጨረሻ ላይ ልጁን እኮ ገብታ እኮ ተቆጥተዋለች። ዳኒ ከሄደ በኋላ እንደ እኔ እንደዚህ አይነት ነገር አርግ ብዬሽ ነው ወይ ነው እኮ ያለችው መጣ ማለት ነው። አስበው ይህን ያላት ደግሞ እኮ ማለት ነው። ሀይላብ የሚባል ሰውዬ በጣም ጉረኛ ነው። በኢየሱስም በጣም ተጨማልቆ ነበረ የዛ ጊዜ እሱ። ከዛ እንደዛ ሲለው ኧረ በስመ አብ ይላል እንደ እኔ ሀብቱ ደግሞ ይሄኛ ቤት ነው ምናምን እዚህ ትኖሪያለሽ ምናምን እያለ ቤት ምናምን ሲያሳየ የትምህርት ቤት ህጻናት የሚማሩበት ቤት እያሳየን ምንድን ነው እሱ? እንደዚህ አይነት ቤት ደግሞ ሀብታም ቤት እንደዚህ ነው። እሷ ከወደደችው እሺ፣ ታዲያ ምን እናርገኛል? አልወደደችም። በቃ የመጣውን መጣ ሄደ። ዳንዬ አሁን ምንም እንትን አትወል ከአንተና ከእሷ ውጭ ማን በቃ አንተም የጽጌ ነህ፣ ጽጌም ያንተ ናት። እውነት ነው። ኮሜንት ላይ ጽጌ ለብር ብላ ሄደች። ብርም ብርቆ አይደለም ጽጌ ለብር ሶ ግን ብድሯን ለመመለስ ነው ከዛ ሰውዬው ጋር የሆነችው። በጭራሽ ከዛ ሰውዬው ጋር እሷ አብሮ ልትሆንም ምናምን ልትሆን አችልም። በቃ እኔ 100% ያንን አምናለሁ። ግን ብድሯን ለመመለስ ወገብሽን ታጠቂና ተነሽ ጽጌ። አይለያችሁ። ቻው 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 ቻው። አይለያችሁ እንትናን ነው ዙፋን ቻው። ደህና ዋል። ዙፋንና ብሻባረራት ወይኔ አይዞ ከትናደድ። እሺ ዳኒ ያው መልካም ምኞት ልመኝልህ። ቀበቶውን ጠንከር አድርገህ ሰር ማለት ነው። ወይ ተዋረዱ ታኔ ለበስ ግር የለውም ግድ የለም። በጡጣው ምንትን ሸምቀቅ አድርገህ ሰረው እና አይዞህ። ሻንጣው ግን የሚሸከምልህ ካጣ ጥራኝ እሺ። እኔ እሸኝልሃለሁ እስከ መኪና ድረስ ወስድልሃለሁ። አመሰግናለሁ።
አትናደድ። እሺ በቃ ብዙ አትጨነቅ። ሰማ ደግሞ አንተን እንዳይከፋ ማርያምን፣ አንተን ሲከፋ እኔን እዚህ ይከፋኛል። እንዳትከፋ እኔም አንተ ደግሞ ማርያምን። ይሄ ወንድ ልጅ ደግሞ ሲያዝን በጣም ነው የሚያስጠላው። የምር ወንድ ልጅ ከሚያዝን ሴት ልጅ እያለቀሰች ብትውል ይሻላል። እውነት ሲሪየስ ማለት ዳኒ ስለሆነ ሳይሆን እኔ በዳኒነቱ አይደለም እያወራ ያለሁት፣ ግን በቃ ሰው ወንድ ልጅ ሆኖ ሲከፋው ሴት ልጅ ትችላለች። ሴት ልጅ ቢከፋትም ትረሳለች። ዛሬ ያስከፋትን ነገር ትረሳለች። ወንድ ልጅ ግን ጌታን መጥፎ ነው። ለምን በይ አይረሳም ሲጀምር። ለምን አሁን ዳኒ በዛን ሰዓት ሻንጣ ይዘህ ውጣ ስትል ጌታ በቃ ስልኬን በወረውሮ አልጠላውም። እንዴት ጽጌ በጣም ነው ልቤ የተሰበረው። በጣም አዝኛለሁ። እንዴት ጽጌ መጥፎ መሆን እንደቻለች ይገርምኛል። አይዟችሁ፣ ልባችሁ አይሰበር፣ አይዟችሁ። የምር ጀርባ ይጠራ፣ የዙፋን ጀርባ ይጠራ። ዳኒ ዙፋን ያመሰግናሉ። ይህ ጠበቃ ዙፋን ተከፍሏት ነው የምትሰራው። አይ አልተከፈለኝም፣ ግን እውነቴን ነው። ምክንያቱም እኔ ለሴት ልጅ ሁሌም ተቆርቋሪ ነኝ። ምክንያቱም ጽጌ እኔ ያኔ የተከፋችውን መከፋት መቼም አልረሳውም። አንዴ እሱን ማለት ነው ያኔ ምግብ ምናምን የሆነ ነገር አድርጋበት ቢሆን እንዴት እንደዚህ ይባላል? አሁን ጽጌ ለአንተ እንደዚህ አይነት ነገር ትመኛለች? እንዴት እንደዛ ትላለች? መርዝ የሆነ ቃል ከአፏ እየወረወረች። አዎ ልጅቷ ግን አደገኛ ናት። እሱን እኮ በስመ አብ አንቺ እንዴት እንደምናድ ለዚህ ነው የምወዳት። ዳኒ ጌታን የፈለገ በተለይ ያቺ ኤፕሱን የተባለችው ቆንጆ ልበላት እንግዲህ ምን ልበላት እንግዲህ ላይቭ ላይ ነኝ ምንም አልላት። ግን ጌታን ለጽጌ የእግሯ ተረከዟን ራሱ ጌታን በአስተሳሰብ አደርሳትም። ሲጀመር ጽጌ እኮ አንተን እስካሁን ማለት በአፏ የአፍ ካራቴ እስካሁን ለአንተ አልለቀቀችም። ግን እኔ ዳኒ የምር ያኔ በእርግጥ የሁለታቸውም ነኝ። ሲጀመር የዳኒ ነኝ የጽጌ ነው የሚባል ነገር የለም። ምክንያቱም ይሄ ቪዲዮ የሚያምረው ጽጌ ሳትኖር አንተ ብትኖር ቪዲዮ አያምርም። አንተ ኖረ ደግሞ ጽጌ ከሌለች ቪዲዮ አያምርም። ስለዚህ ግን እሷ ይህን ያህል ጽጌ ላይ ስትጨማለቅ ወይኔ የምር ትዕግስተኛ ናት ጽጌ። ሲጀምር ጌታን እኔ እዚህ ስልክ ወረውር ደርሻለሁ። ጌታን ይቺ ምን አይነት ሰው ናት እስከ ማለት ደረጃ ደርሼ ማለት ነው። ግን ቢሆንም አንተ መሆን ያለብን ምንድን ነው? አሁንም ያው እንግዲህ ትዕግስት እንዳይሟጠጥ አደራ፣ እኛ የንተ ደጋፊዎች አደራ እንልሃለን። ስለዚህ አይዞ አይክፋ፣ ቪዲዮ ላይ ደግሞ አትከፋ። ስለዚህ የማንም ሳይሆን የራስህን ልብህን አዳምጥ። ልክ አንተ ኤፕሱኑን ያኔ ጽጌን ለማናደር እንደተጠቀምከው ሁላ እሷም ሀይላብ የተባለውን ሰውዬ እየተጠቀመችበት ነው። ግልጽ ነው። ጽጌ እኮ ሀይላብን እንደማትወደው ከቪዲዮ ከአይኗ ያስታውቃል። ነገር ያስታውቃል። ስለዚህ አንተ ደግሞ አይኗን ነው ማንበብ ያለብህ። አፈቅራታለሁ ትል የለ እንደ የሚያፈቅር ሰው እኮ የአንድ ሰውን አስተሳሰብ ከአይኑ ይረዳል። ስለዚህ ተረዳና ወይ ልጅቷ አሁን ሄርሚላ እንዳለችው እስቲ ምን እንደምትሆን ለማየት ለትንሽ ጊዜ ራስህንም ሪፍሬሽ አድርግ። ትንሽ ነቃ ብለህ ለመመለስ ሞክር። ትንሽ ጊዜ እንደውም እንደኔ ከሆነ የሆነ ቦታ ዞር ብለክ ትንሽ ጊዜ አንድ የሳምንት እድሜ ነገር እስኪ የሆነ ሀገር ምረጡልኝ እና ኢትዮጵያ ውጭ አይደለም። ኢትዮጵያ ውጭ አይደለም። ለምን ኢትዮጵያ ውጭ ይሻል? ኢትዮጵያ ውጭ አይደለም። ኖ እንዴ ወንድ ልጅ መጋፋት አለበት እንጂ እንዴት ነው ሀገሩን ትቶ የሚሄደው? ምን ሆናቸው? ራሱ እንትን እንዲል እኮ ነው። በቃ ሪፍሬሽ ያርግ ራሱ ትንሽ ፍርሃት አይደለም እኮ ዙፋን፣ ይሄ ፍርሃት አይደለም የኔ ቆንጆ። ለምን ቢያንስ እንኳን አሁን እሱ ስለ ተስፋ መቁረጥ እኔን ትታኛለች ያርገኛለች እያለ ስለሆነ ተስፋ መቁረጥ ሲጀምር ወንድ ልጅ እንዴት ተስፋ ይቆርጣል? አንቺ ለምን አይቆርጥም? አንቺ ልጅ ምን እያሆንሽ ነው እንዴ? ስለ እውነቱ አውሪያ። እኔ እውነት ነው የምናገረው። አይ እውነት አይደለም። አንቺ አለበት እንጂ ምን ሆነሽ ነው? አይ እውነት አውሪ። አሁን የሚሄደው እኮ ራሱን ሰብሰብ አድርጎ እኔ
ይኸውልሽ ማን ነው የሆነ መጽሐፍ ቅዱስ ላይ 14 ዓመት የታገሰው ለዛ ቤት ሰራት ማን ነው? ገበሬ ሆኖ ያገዙ ማን ነው? ብቻ ስሙ ጠፋብኝ። እና ወንድ ልጅ ድረስ ነው መታገስ ያለበት። ገባሽ? እየታገሰ እኮ ነው። እንደውም እንዳለ ከዚህ በላይ ምን ይሁን? እየተጫነ እየሄደ ነው ሁሉንም ነገር ጥግ ድረስ መሄድ አለበታ።